ሰላም የተከበራችሁ ውድ የእግዚአብሔር ልጆችና በመላው ዓለም የምትገኙ ቅዱሳን ሰላም ለእናንተ ይሁን። አንድ እንቁ መልእክት ይዤ መጥቻለሁ። ደስ ብሏችሁ ተቀበሉ። እዚች ያለችው ጽሑፏ ቢጃይን ኢትዮጵያ ይላል። ቢጃይን ኢትዮጵያ ይላል። ስለዚህ ካምፓኒው ስሙን ነው የሚናገረው። የካምፓኒው ስሙና ወይንም የድርጅቱ ስም ይናገራል፣ ያስታውቃል። እኔ አሁን ማወራላችሁ አንድ ትልቁ እንቁ መልእክት አለ። ይሄ መልእክት ምን እንደሆነ እስከ መጨረሻው ተከታተላችሁ ስሙ። በዚህ ድርጅት ላይ የሚሰሩ ሊሆኑ ወይንም ስራውን ሊሆን ይችላል፣ ሊያስታውቅ ይችላል። እኔ ግን ማስታውቅላችሁ ከላይ ከሰማይ ከአብ ዘንድ የመጣ ሊያድነን በሰው ልጅ የሆነችውም በድንግል ማርያም የተወለደ በከብቶች በረት የተወለደ ክብር ቦታ ሲገባው ዝቅተኛ ቦታ ላይ የተወለደ የናዝሬቱ ልጅ ኢየሱስ ማስታወቃቸው ነው። ኢየሱስ ባንተ ግንባሪ ላይ፣ በደሚ ላይ፣ በስጋሂ ላይ፣ በአንደበቶች ላይ፣ በሞላ ማንነቴ ላይ ይታወቅ። ስለዚህ በዚህ ምድር ላይ ያሉ ነገሮች የራሳቸው አዳንጃ ወይ የራሳቸው ፕሮግራሚን ለማሳወቅ በየቦታ ይንቀሳቀሳሉ። አንተ ግን የእግዚአብሔር ፍጥሩ ይሆንክ፣ የእግዚአብሔር በውድ ዋጋ የገዛው በእግዚአብሔር ደም በኢየሱስ ደም የዳንክ አንተ ውድ የእግዚአብሔር ሰው። ስለዚህ ካንተ የሚጠበቀው ነገር ምንድነው? አንተ ክርስቶስን እየገለጥክ ነህ። ግለጥ፣ ወደ አደባባይ ሁሉ ወጥተህ ስበኮ። ኢየሱስ ያድናል ብላችሁ መስክሩ። የዘላለም ሕይወት አለ። ከጨለማ ዓለም ወደ ዘላለም ሕይወትን ይመራል። ደስታ ይብዛላችሁ። ኮሜንት አድርጉ፣ ላይክ ሼር አድርጉ፣ ለሌሎች አድርሱ። ክርስቶስን ስበኩ። በሞላው ዓለም ላይ ሌላ ነገሮች ስትራቴጂ ተዘጋጅቶ በሚሮጥበት ጊዜ ስለሆነ ወንጌልን ለሌላው አድርሱ። ሰላም ይብዛላችሁ። በጣም ወዳችኋለሁ።